ሰላም ጤና ይስጥልኝ የቻናሌ ቤተሰቦች እንዴት ናችሁ? ዩቲዩበር ከሆናችሁ ቻናላችሁ ላይ በተለያየ ምክንያት ኮፒራይት ክሌም ይላክባችኋል። ይህ የተላከባችሁ ኮፒራይት ክሌም ቪዲዮን ዲሌት ከማድረግ ይልቅ ኮፒራይት ክሌሙን ማስተካከል ይቻላል። እኔ ያስተካከልኩበትን መንገድ ለናንተ አሳያችኋለሁ። ለቤቴ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ እያደረጋችሁ አብራችሁን ቆዩ። ይሄን ለማስተካከል ክሮም ውስጥ ነው የምንገባው። ክሮማችን ይሄውና እዚህ ጋር ክሮም አለ። ክሮማችንን ነክተን እንገባለን። ከዛ ከላይ መጻፊያ ቦታ ላይ www.youtube.com ብለን እንጽፋለን። www.youtube.com ልክ እንደዚህ ማለት ነው። ልክ እንደዚህ ከጻፋችሁ በኋላ ሴንድ ስትሉት ቻናላችሁ ወዳለበት ጋር ይወስዳችኋል። እንግዲህ ፕሮፋይል በዚህኛው ቻናል ካልሆነ ስዊች ማድረግ ትችላላችሁ። እኔ ግን በዚህኛው ቢዳራ አፕ በሚለው ስለሆነ ማስተካከል የምፈልገው እሱን አስተካክላለሁኝ። ከላይ ደግሞ 3 ነጥብ ነክታችሁ ዲስክቶፕ ሳይት የሚለውን ይሄንን ማብራት አለበት ማለት ነው። ይሄን ካበራችሁ ነው እንደኔ ሊመጣላችሁ የሚችለው ማለት ነው። ስለዚህ ዲስክቶፕ ሳይት ላይ ታደርጉትና ከዛ በኋላ ፕሮፋይላችሁን ተነኩና ዩቲዩብ ስቱዲዮ ውስጥ ትገባላችሁ። አሁን ገብቻለሁ ዩቲዩብ ስቱዲዮ ውስጥ። ከዛ በኋላ ምንድነው የምታደርጉት? በዚህ በግራ በኩል የቪዲዮ ምልክት ያለበትን ቻናል ኮንቴንት ላይ ታረጉታላችሁ ማለት ነው። እዚች ጋር ታረጉታላችሁ። ቻናል ኮንቴንት ላይ አረጋችሁት። ከዛ በኋላ እያንዳንዱ ቪዲዮአችሁ ሾርት ቪዲዮ እና የላይቭ ቪዲዮ እያንዳንዱ ይደረድርልናል ወደ ታች። ስለዚህ ኮፒራይት ክሌም ያለው የቱ ጋር ነው የሚለው ያው እናንተ ገብታችሁ እሱ ጋር ነው ማስተካከል የምትችሉት። እኔ ግን የላይቭ ቪዲዮ ላይ ስለሆነ የላይቭ ቪዲዮ ላይ ላይቭ የሚለው ጋር አረኩት። ከላይ ይታያችኋል ብዬ ተስፋ አደርጋለሁኝ። ከዛ ኮፒራይት ክሌም መኖሩን የምናውቀው የቱ ጋር ነው? ስትሪክሽን የሚል አለ። ከቪዚቢሊቲ ቀጥሎ ስትሪክሽን የሚል አለ። ስትሪክሽን ላይ ከታች ታያላችሁ ማለት ነው። አሁን ይሄ የላይቭ ቪዲዮዎቼ ናቸው እነዚህ ሁሉ። ስለዚህ ነን ነው የሚለው እንዳለ ማለት ነው አብዛኛው። ከዛ ኮፒራይት የሚል ካለ እሱ ጋር ነው ማለት ነው ኮፒራይት ክሌም። እንደምታዩት ሁሉም ነን ይላል። ይሄው እዚህ ጋር ግን አንድ ኮፒራይት አለብኝ ማለት ነው። ስለዚህ ይሄንን ነው ማስተካከል የምፈልገው። ይሄን ለማስተካከል ቪዲዮ ላይ ክሊክ ታደርጋላችሁ ማለት ነው። ክሊክ ስታደርጉ እንደዚህ ይመጣላችኋል። እንደዚህ ይመጣል። ከዛ ምንድነው የሚለው እዚች ጋር ኮፒራይት የሚል አለ እዚህ ጋር ማለት ነው። ኮፒራይት የሚለውን ነው የምትነኩት። እዚህ ጋር ይታያችኋል አይደል? ከታች በኩል እዚች ጋር ኮፒራይት የሚል አለ። እሱን እንነካዋለን። ስንነካው ሲ ዲቴል ይላል። ሲ ዲቴል የሚለውን እነካለሁ። ስነካው ይሄው እንደዚህ መጣልኝ። እያንዳንዱ ዲቴሉን ያሳየኛል። እዚች ጋር ዋት ሃፕንድ ይላል። ዋት ሃፕንድ እንግዲህ ቻናላችን ላይ ምንም አይነት ተጽዕኖ እንደሌለው እና ቪዚቢሊቲው ላይ ምንም አይነት ተጽዕኖ እንደሌለው ነው የሚያሳየን። ዘ ኮፒራይት ክሌምድ እዚህ ጋር ይታያችኋል አይደል? ዘ ኮፒራይት ክሌምድ ኦን ዩር ቪዲዮ ዱ ኖት አፌክት ዩር ቻናል ይላል። ቻናላችሁ ላይ ምንም አይነት ጉዳት የለውም ይላል። እንዲሁም ደግሞ ቪዚቢሊቲው ዜር አር ኖ ቪዚቢሊቲ ሪስትሪክሽን ይላል። ምንም አይነት አይገደብም ማለት ነው። ይታያል፣ ቪዲዮም ይታያል። ቻናላችሁ ላይም ችግር የለውም። ችግሩ ምንድነው? በዚህ ቪዲዮ ገንዘብ መስራት አትችሉም ማለት ነው። ስለዚህ ገንዘብ ለመስራት ይሄን ቪዲዮ ለማስተካከል ቴክ አክሽን ብለን ከታች ያለው ቴክ አክሽን እለዋለሁኝ። ቴክ አክሽን ስለው እዚህ ጋር 4 አይነት ምርጫዎች ያመጣልኛል። ከነዚህ በአራቱ ባንዱ ማስተካከል አለብኝ ማለት ነው። እንደምታዩት የመጀመሪያው ኢራስ ሶንግስ ነው የሚለው
ድምጹን ማጥፋት። ሁለተኛው ደግሞ ሪፕሌስ ሶንግስ ነው። በሌላ ሙዚቃ መቀየር ሙዚቃ ተጠቅማችሁ ከሆነ ማለት ነው። ሁለተኛው ደግሞ ቲማውስ ሴግመንት ነው። ያንን ኮፒራይት የተባለ ቦታ ቆርጦ ማውጣት ነው። አራተኛው ላይ ደግሞ ዲስፒዩት ነው። ዲስፒዩት ይግባኝ መጠየቅ። ያ ቪዲዮ ሙሉ ለሙሉ የእናንተ መሆኑን እርግጠኛ ከሆናችሁ ይግባኝ ተጠይቃላችሁ ማለት ነው። ስለዚህ አሁን ኢረስ ሶንግስ ማለት የገባውን ድምጽ ቆርጦ ማውጣት ነው። ስለዚህ እኔ የሌላ ሰው የቴሌቪዥን ድምጽ ስለገባብኝ ያንን ደግሞ ሙዚቃ ተጠቅሜ ሳይሆን የቴሌቪዥን ድምጽ ገብቶብኝ ነው። ስለዚህ ያንን የገባብኝን የሰው ሙዚቃም ሊሆን ይችላል ድምጽ ያንን ኢረስ ማድረግ ቆርጦ እንዲያወጣው ማድረግ ነው የምፈልገው። ስለዚህ እዚህ ጋር ኮንቲኒው ለዋለሁኝ። ኮንቲኒው ስለው ራሱ አውቶማቲካሊ ኮፒራይትድ የሆነው ቦታ ምልክት አድርጎ አምጥቶልኛል ማለት ነው። እንደምታዩት በምስል ያሳያል። እንዲሁም ደግሞ ከታች ከዚህን እስከዚህን ያህል ደቂቃ ብሎ ሁለት ጊዜ ጽፎልኛል ማለት ነው። ሁለት ጊዜ ነው ገባብኝ። ሚውት ኦል ሳውንድስ ኢን ዘ ክሌምድ ሴግመንት ይላል። ስለዚህ እነዚህን ኮፒራይት የተባለ ሙዚቃ የገባብኝ ቦታ ላይ ወይም ድምጽ የገባብኝ ቦታ ላይ ይቅርታ ቦታው ላይ ራሱ ቆርጦ እንዲያወጣልኝ እዚህ ጋር ሴቭ ለዋለሁኝ ማለት ነው። ሴቭ ስለው ራሱ ቆርጦ ያወጣልኛል ማለት ነው። ስለዚህ እናንተ ደግሞ ቪዲዮ ከሆነ ቪዲዮን ቆርጦ ማውጣት ትችላላችሁ። ቪዲዮና ድምጹን ከሆነ ሁለቱም አንድ ላይ፣ ድምጽ ብቻ ከሆነ ደግሞ ድምጹን ሚውት ማድረግ ትችላላችሁ። ስለዚህ እኔ አሁን እዚህ ጋር ሴቭ ልበለው። ሴቭ ስለው ምንድነው ያለኝ እዚህ ጋር የተወሰኑ እንድስማማ ያመጣልኝ አለ። እዚህ ጋር ቦክሷ ማብራት አለብኝ። ሳበራው አይ ነው ሌጂት ዛት ዚስ ቼንጅ አር ፐርማነንትሊ የሚለውን አብርቼ ከዛን ሴቭ አደረኩት። ስለዚህ ተስማምቻለሁ ማለት ነው። ስለዚህ ከጥቂት አሁን ሁሉ ነገር ጨርሻለሁኝ። ከትንሽ ሰዓታት በኋላ ምላሽ ይሰጡኛል ማለት ነው። ኮፒራይት የሆነውን ቪዲዮ ከኮፒራይት ነፃ ይሆንልኛል ማለት ነው። ይሄው እዚህ ጋር ፕሮሰሲንግ ይላል። ቪዲዮ ኤዲቲንግ ኢዝ ኢን ፕሮሰሲንግ ይላል። ስለዚህ ቪዲዮውን ኤዲት አድርጎ ከትንሽ ጊዜ በኋላ ከሁለት ወይ ከሶስት ሰዓት በኋላ ገብቼ ሳየው ይጠፋል ማለት ነው። ቦታውን መልሳችሁ ገብታችሁ ማየት ትችላላችሁ። አሁን ግን አይጠፋም። አሁን ተመልሰን ሄደን ማየት እንችላለን። አሁን ላውን አይጠፋም። ከትንሽ ሰዓታት በኋላ ገብታችሁ ስታዩት ኮፒራይቱ ጠፍቶ ታገኙታላችሁ ማለት ነው። ቪዲዮ ዲሌት ማድረግ ለቻናል በጣም ጉዳት ስለሆነ ዲሌት ከማድረግ ይልቅ እንደዚህ አድርጋችሁ መጠቀም ማስተካከል ትችላላችሁ ማለት ነው። ላይክ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። በያላችሁበት አላህ ይጠብቃችሁ።